እርግዝና ላይ ሊከሰት የሚችል ማቅለሽለሽና ማስታወክ። ዶክተር ኑሩ ነኝ ከሉሲ መልቲ ስፔሻሊቲ ሴንተር። እንደሚታወቀው እርግዝና ተፈጥሯዊ ሂደት ቢሆንም አንዳንድ ለውጦች ሊከሰቱ ይችላሉ። ከዛ ውስጥ አንዱና ዋነኛው ማቅለሽለሽና ማስታወክ ነው። በተለይ ጠዋት ይህ ኢሚሲስ ግራቪዳር የምንለዋለን አንድ ኖርማል እርግዝና ላይ ሊከሰት የሚችል ተፈጥሯዊ ሂደት ነው። ግን ማቅለሽለሽና ማስታወኩ እየበዛ የሚሄድ ከሆነና ችግሮችን የሚያስከትል ከሆነ ያ ሕክምና ይፈልጋል። ማቅለሽለሽና ማስታወክ ትክክለኛ ምክንያቱን አምላክ ብቻ ነው የሚያውቀው። የተለያዩ ቲዮሪዎች አሉ፣ ግን ኤግዛክትሊ በትክክል ማቅለሽለሽና ማስታወክ ለምን እርግዝና ላይ ይፈጠራል የሚለው ነገር አይታወቅም። ግን ማስታወክና ማቅለሽለሹ በጣም እየበዛ የሚሄድ ከሆነ የሚያመጣቸው ችግሮች አሉ። እናትየው ላይም ልጅየው ላይ። እናትየው ላይ አንደኛ የኩላሊት ፌል ማድረግ፣ የኩላሊት ስራ ማቆም ያከሰት ይችላል። ሁለተኛ ኤሌክትሮላይት የምንላቸው የሰውነት ውስጥ የሚገኙ ንጥረ ነገሮች እንዲቀንሱ ወይም እንዲዛቡ ያደርጋል። ሶስተኛ በማስታወክ ብዛት የተነሳ የሶፋገስ ወይንም የምግብ ትቦ መተርተር ወይም መቀደድ ሊከሰት ይችላል። እንዲሁም አላስፈላጊ የሆነ ዲፕሬሽን ድባቴ ሊያመጣ የሚችልበት አጋጣሚዎች አሉ። ልጁ ላይ የሚያመጣው አንደኛና ዋነኛው ችግር የልጁ ስነ ልቦናዊና ክህሎታዊ የሆኑ እድገቶቹ የተዛቡ እንዲሆኑ ሊያደርጉ ይችላል። ስለዚህ ማቅለሽለሽና ማስታወክ ኖርማል ቢሆንም የባሰ ከሆነ ግን ሕክምና ማድረግ ያስፈልጋል ማለት ነው። አንድ ሴት በእርግዝና በተለይ መጀመሪያ 3 ወራት ላይ ያለውን የእርግዝና ማቅለሽለሽና ማስታወክ ለመቀነስ ማድረግ ያለባት ነገሮች አሉ። አንደኛ ከእርግዝና ቀደም ብሎ ቫይታሚኖችን መጀመር። ሁለተኛ በጣም ጣፋጭ የሆኑ ምግቦችን፣ ቅመም የበዛባቸውን እንዲሁም በጣም ቅባት የበዛባቸውን ምግቦች ማቆም ማቅለሽለሽና ማስታወክን ሊቀንስ ይችላል። እንዲሁም ዝንጅብል እርግዝና የመጀመሪያ 3 ወራት ላይ መውሰድ ማቅለሽለሽና ማስታወክን ሊቀንስ የሚችልበት ሁኔታዎች አሉ። ስለዚህ ማንኛውም ነፍሰ ጡር ሴት በተለይ የመጀመሪያ 3 ወራት ላይ ማቅለሽለሽና ማስታወኩ ኖርማል የእርግዝና ፕሮሰስ ቢሆንም የባሰ ጉዳዮች ካሉ ግን የቅርብ ሐኪም ክትትል ይፈልጋል ማለት ነው።